እናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍ መረጃዎች በየሰዓታቱ ልዩነት እየወጡ ነው። እነዚህ መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተም የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ለአራተኛ ቀን የቀጠለው የእስራኤልና የኢራን ውጊያ ከባድ ዋጋ አስከፍሎ አድሯል። በእስራኤልም በኢራንም ከባድ ውድመት መመዝገቡ ተነግሯል። ኢራን በሚሳኤል የደበደበቻት የእስራኤሏ ሃይፋ ከተማ ጨለማ ሆና ማደሯ ነው የተነገረው። በጣም በርካታ የእስራኤል አካባቢዎችም በኢራን ሚሳኤሎች መመታታቸው ተዘግቧል። እንዲሁም እስራኤልም በኢራን ውስጥ ከፍተኛ የአየር ድብደባ አካሂዳ የኢራን ከፍተኛ የስለላ ኃላፊን ጨምሮ 2 ጀነራሎችን መግደሏን ንጋቱን አሳውቃለች። በሌላ በኩል ደግሞ እንዲሁ የኢራን ከፍተኛ የጦር አመራር ለመላው እስራኤላውያን አካባቢውን ለቃችሁ ውጡ፣ ከዛሬ ጀምሮ ከፍተኛ የሆነና ውድመት የሚያደርስ ጥቃት ልንጀምር ነው ብለዋል። የፈንጂ መደበቂያ ውስጥ መንግስታችሁ ግቡ ቢላችሁም አትስሙ፣ የፈንጂ መደበቂያዎችን የሚፈነቅል ከባድ ጥቃት ነው የምናደርሰው ብለዋል ኢራኖች በሰጡት ማስጠንቀቂያ። በዚህም እስራኤላውያን አካባቢውን ለቀው እንዲወጡ ትዕዛዝ ሰጥተዋል። በሌላ በኩል በተሰማው መረጃ የእስራኤል መንግስት የአሜሪካ መንግስት ጦርነቱን እንዲቀላቀልና አብሮት ኢራንን እንዲዋጋ ዳግም መጠየቁ ተነግሯል። የአሜሪካ መንግስትም ሁኔታውን ውድቅ አድርጎ ጦርነቱን የሚቀላቀልበት ምንም አግባብ እስካሁን አላገኘሁም ብሏል። በጉዳዩ ዙሪያ ተጨማሪ ዝርዝር ዘገባዎችን የማስደምጣችሁ ነው የሚሆነው። በሌላ ዜና ደግሞ እንዲሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያን ጨምሮ በ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ሊያግዱ መሆኑን ዘጋርዲያን ዘግቧል። ዘጋርዲያን በኢትዮጵያን ጨምሮ በ36 ሀገራት ላይ ትራምፕ ሊወስዱ ስላቀዱት የጉዞ እቀባ ጉዳይ ያወጣውን መረጃ በዝርዝር የማስደምጣችሁ ሁለተኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። ሰበር ዜና። በእያንዳንዱ ዕለት ከጀት በሚተኮሱና ከሩቅ ርቀት ተወንጫፊ ሚሳኤሎች እየታመሰ የሚገኘው መካከለኛው ምስራቅ አሁንም አራተኛ ሌሊቱን በውጥረት አሳልፈዋል። ኢራን ምሽቱን በእስራኤል ላይ የጀመረችውን የመልሶ ማጥቃት እርምጃ በከፍተኛ ሁኔታ በሰነዘረችው የሚሳኤል ጥቃት በእስራኤል የተለያዩ አካባቢዎች ላይ ከባድ ጉዳት ማድረሱን የእስራኤል ጦር ሲያስታውቅ፣ የእሳት አደጋ ተከላካዮችም በሜዲትራኒያን የባህር ዳርቻ የተነሳውን እሳት ለማጥፋት እየሞከሩ እንደሚገኙ ተዘግቧል። በተመሳሳይ በዛሬው ዕለት ሌሊትም የእስራኤል የጦር ጀቶች በኢራን ውስጥ የተለያዩ ኢላማዎችን በመደብደብ ላይ እንደሚገኙ ተነግሯል። የእስራኤል ጦር ለህዝቡ ባወጣው ማስታወቂያ ሌሊቱን በመደበቂያ ውስጥ የከረሙት እስራኤላውያን ንጋቱን ከመጠለያ ውስጥ እንዲወጡ የገለጸ ሲሆን የነፍስ አድን ሰራተኞችም በተለያዩ ፍርስራሾች አካባቢ ከፍርስራሾች ውስጥ የሞቱ ሰዎችን ፍለጋ ወይም የተጎዱ ሰዎችን ለማዳን ስራ እየሰሩ እንደሆነ ገልጸዋል። የእስራኤል ቀዳሚ የሕክምና እርዳታ ሰጪ ተቋም የሆነው ማገን ዴቪድ አዶም በበኩሉ ባወጣው መግለጫ በባህር ዳርቻዋ በምትገኘው የሃይፋ ከተማ የነፍስ አድን ቡድኖች መሰማራታቸውን የሚያሳይ የምስል ዜና አውጥቷል። በምስሉ ላይ በርካታ መኪኖች በእሳት ጋይተው የመኖሪያ መንደሮችም በእጅጉ በፍንዳታ ተጎድተው አሳይቷል። የማገን ዴቪድ አዶም ቡድኖች በጥቃቱ ጉዳት የደረሰባቸው ሰዎችን ወደ ሕክምና እያጓጓዙ እንደሆነ ገልጸው ከነዚህም መካከል የ72 ዓመት አዛውንት ሴት እንደሚገኙበት ገልጿል። ኢራን ዛሬ ሌሊቱን ስትወስድ ባደረችው የአጸፋ ከባድ እርምጃም በእስራኤል ወታደራዊና ኢኮኖሚያዊ መሰረተ ልማቶችም ላይ ከባድ ጉዳት ማድረሷን የኢራን ታይምስ ዘገባ የሚያመለክት ሲሆን የእስራኤል ባለስልጣናት እንደሚሉት ከሆነ ይህ ውሸት ነው በማለት ያጣጥሉታል። ኢራን ከደቂቃዎች በፊት የሌሊቱን ድብደባዋን አስመልክቶ ባወጣችው ሪፖርት ላይ እንዳመለከተችው ከሆነ በእስራኤል በሃይፋ ከተማ የሚገኝ አንድ ትልቅ የኃይል ማመንጫ ጣቢያ በእሳት ሙሉ በሙሉ መጋየቱን የገለጹ ሲሆን ይህንንም ተከትሎ በእስራኤል በሃይፋና በተለያዩ ከተሞችም የመብራት መቆራረጥ ተከስቷል ሲሉ የኢራን መገናኛ ብዙሃን ማለዳውን ባወጡት ሪፖርት ላይ ዘግበዋል። የኢራኑ ቴህራን ታይምስ ከደቂቃዎች በፊት እንደዘገበው ከሆነ በተለይም ደግሞ በቴልአቪቭ የሚገኙ በርካታ ኢላማዎችም በኢራን እንደተመቱ ገልጾ ከአንድ የጥቃት አካባቢ በርካታ አምቡላንሶች አስክሬኖችን ለመሰብሰብ መሰባሰባቸውን የሚያሳዩ ቪዲዮዎችንም አሰራጭተዋል። ከእኩለ ሌሊት ጀምሮ ኢራን በኔጌቪ በረሃና በኪሪያት የሚገኙ የስትራቴጂካዊ ቦታዎችን እንዲሁም ሌሎችም በሃይፋ አካባቢ የሚገኙ ኢላማዎችን ኢላማ አድርጋ እንደነበር ገልጾ ጥቃቱም በእነዚህ አካባቢዎች በሚገኙ ወታደራዊና ኢኮኖሚያዊ መሰረተ ልማቶች ላይ ከፍተኛ ውድመትን አስከትሏል ብለዋል። በተደጋጋሚ በኢራን ጥቃት ኢላማ የሆነው የኔጌቭ በረሃም የዲሞና የኒውክሌር ማዕከልና ሌሎችም በሚስጥር የተቀመጡ የሚሳኤል ማስወንጨፊያ ጣቢያዎችም እንደያዘ ይታመናል።
ኪሪያት ጋት የተባለው አካባቢ በተለይም ደግሞ ለእስራኤል ወታደራዊ ቴክኖሎጂ ወሳኝ የሆነውን የሴሚኮንዳክተር ማምረቻ ማዕከል እንደነበረም ታውቋል። ኢራን ዛሬ ማለዳውን ባወጣችው መግለጫ እንዳስታወቀችውም ጦርነቱም እስራኤል እጅ እስክትሰጥና ይህንን መሰሏን ጥቃት እስክታቆም ድረስ ጥቃቱ ተከታትሎ ይቀጥላል ብላለች። ኢራን ረዘም ላለ ጊዜ ለሚቆይ ጦርነት ራሴን አዘጋጅቻለሁ ያለች ሲሆን ጥቃቴም ከቀን ወደ ቀን እየከፋ ይሄዳል ስትል አስታውቃለች። በሌላ በኩል እስራኤልም ሌሊቱን በፈጸመችው ከፍተኛ ጥቃት የኢራንን የስለላ ድርጅት ኃላፊዎችና ወታደራዊ አመራሮችን በዛሬው ዕለት መግደሏ ተነግሯል። እስራኤል ሌሊቱን በፈጸመችው የአየር ድብደባ የኢራን አብዮታዊ ዘብ IRGC የስለላ ድርጅት ኃላፊን ጨምሮ ሌሎችም ተጨማሪ 2 ጀነራሎች መገደላቸው ተነግሯል። የኢራን አብዮታዊ ዘብ የስለላ ድርጅት ኃላፊ ጀነራል መሐመድ ካዜሚ፣ ምክትል የደህንነት ኃላፊ ጀነራል ሐሰን ሞሃቅ እንዲሁም ከፍተኛ የስለላ መኮንን ጀነራል ሞሐሰን ባግሪ መሆናቸው ነው የኢራን የሀገር ውስጥ መገናኛ ብዙሃን የዘገቡ። በሌላ በኩል የእስራኤሉ መገናኛ ብዙሃን ቻናል 14 እንደዘገበው ከሆነ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መንግስት የጀመረው ወታደራዊ ዘመቻን በኢራን ላይ በማጠናከር በተለይም በኢራን ውስጥ ከፍተኛ የሆነ ትርምስ ለመፍጠርና የኢራኑን መንግስት ለማስወገድ የመጨረሻው እቅድ እንደሆነ አመልክቷል። የቻናሉ የዲፕሎማቲክ ዘጋቢ የሆነው ታሚር ሞራግ እንዳለው ከሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በእስራኤል መከላከያ ሚኒስትር እስራኤል ካንትስ የጸደቀው አዲሱ በኢራን ላይ እየተካሄደ ያለው የጥቃት እቅድ ዋና ዓላማው ቴህራንን በእጅጉ በመደብደብ ኢራናውያን ከፍተኛ ስጋት ውስጥ እንዲገቡ በኋላ የኢራኑን የአያቶላን አገዛዝ እንዲጥሉ የሚያደርግ ነው ብሎታል። ዘጋቢው በኋላም ዘግይቶ በማህበራዊ ትስስር ገጹ ኤክስ ላይ ሰፈረው ጽሁፍ በእስራኤል መሬት ላይ ለደረሰው ጥቃት ምላሽ ለመስጠትና በኢራን መንግስት ላይ ከፍተኛ ጫና ለመፍጠር እንዲሁም አገዛዙን ለመጣን በቴህራን የሚገኙ የመንግስት ኢላማዎችና ህዝባዊ ቦታዎች ላይ ከባድ ጥቃት ይሰነዘራል። ይህንንም ተከትሎ ከነዚህ አካባቢዎች ከፍተኛ ቁጥር ያለው ህዝብ እንዲፈናቀል ይደረጋል።